ነገ ከማንቸስተር ሲቲ ጋር ለምናደርገው ጨዋታ ማለት ተጫዋቾቻችን እንዴት ትሬኒንግ ሲያደርጉ እንደነበር ተመልከቱት። ይኸውላችሁ ካላፊዮሪ ምን አይነት ጎል እንደሚያገባ እያየው ነው። ማን ይሄ የወዳጅነት ጨዋታ አይደለም። ሲቲ ይኸውላችሁ እንደምትሸነፉ ስላወቃችሁ ይሄ ፍሬንድሊ ነው ምናምን ዲፕ አድርገን ነው መንገቡ። ገብቷል። በጣም ዲፕሊ ነው የምንወስደው ጨዋታውን። ገብቷል። ገብተን ቅጥቅጥ ነው የምናደርግ። ሃላንድ ምረሳል መስሎና አሁንም ማረሳልህም አንተ አርቴታን የተናገርከውን ነገር አረሳልም። ፕሪሚየር ሊጉን በልተነው ማረከው። ገብቷላ። ፊት ላይ ዳንክ ሲደረግብ ማየት ይፈልጋል። በኮሚኒቲ ሺልድ አያገባኝም። ፊቱ ላይ ዳንክ አድርጉበት። ገብቷችኋላ። ቡካዮ ሳካ ዳንክ አድርግበት። ጊዮኬሬሽ አፍንጫውን እንደዛ አፍንጫውን ይዛችሁ ድብድብ አድርጓችሁ። ገብቷችኋላ አይደል ማለት ነው። ይሄን ነገር ተግብሩት። ሲሪየስሊ ለትሪካፕ 90 ደቂቃ ትራገጥ ነው። what the fuck is this? አቦ ዘንበተለ የደረሰው ይዞ አይደል እንዴ? ሲጀመርኩኝ እኮ ላለመብላት እኮ ነበር የምንጮተው እኮ ተሸናፊ ነበር እኮ ይዞት እኮ ሜዲ ነበር እኮ ማለት እኔ ሲጀመር ቢገጡኝ እንኳን ዋንጫ መሰደረና አላደረጉም አላጣበብም። እዛ ከናቴ ቡፌ ላይ ቁጭ ነው ማረክ ሲጀመር ከዛም ለይቻ ላየው ሻምፒዮንስ ሊግና ታመራላችሁ እንጂ አረ በጣም ይደብራል። የፊታችን እሁድ የምናደርገው ጨዋታ የወዳጅነት ጨዋታ አይደለም። ይህንን ዋንጫ ለማሸነፍ የተቻለንን ነገር በሙሉ እናደርጋለን ሲል ተናግሯል። ጀማይንን ሐሳብ ያነሳው ኤንዞ ማሬስካ ነው። ታዲያ እሁድ ከሚደረገው ጨዋታ በፊት አንዳንድ ነጥቦችን አንስቷል። እሱም እስቲ ሐሳቡን ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ጀማው ኤንዞ ማሬስካ እንግዲህ የመጀመሪያ ወሳኝ ጨዋታውን በቼልሲ ቤት ያደርጋል። ታዲያ ከአርሰናል ጋር ነው እንደድል ሆኖ የገጠመው። ታዲያ ስለ አርሰናልም ሲያነሳ ላለፉት ዓመታት አርሰናል ራሱን በበቂ ሁኔታ አደራጅቷል። ጥሩ ስኳድና ጥሩ ቡድን ስብስብም አለው። ለዚህም ነው ያለፈውን የፕሪሚየር ሊግ ዋንጫ አሸናፊ ለመሆን የቻለው። ታዲያ እኛ ቡድናችንን ለዚህ ጨዋታ ዝግጁ ለማድረግ የተቻለንን ነገር በማድረግ ላይ እንደሚገኝ። ሌላው ስለ አርቴታም ጠይቆት ነበር። አርቴታ አስደናቂ ቡድን ገንብቷል። ጥሩም ነገር እየሰራ እንደሆነ እያየን እንገኛለን። ግን እኛ ቡድናችን ላይ ያለውን ክፍተት በመድፈን የዘንድሮ ውድድር ላይ እንግዲህ ትልቅ ተፎካካሪ ሆኖ ለመቅረብ እንደተዘጋጁ ነው ኤንዞ ማሬስካ እየገለጸ የሚገኘው። ጀምአው ይመቻችሁ። ለማንኛውም ኮምፕሊት ሼር ማድረጋችሁ እንዳረሱ። ኮሚኒቲ ሺልድ ጨዋታ ሲቲ ካሸነፈ ጀስት አንድ ተራ ቆርቆሮ እንደጨመረን ነው የምንቆጥረው። አርሰናል ከበላ ሀገር ሊዘጋ ይችላል። መስቀል አደባባይ ወጥቶ ሴሌብሬት ሊያደርገው ይችላል። ምክንያቱም ስታንዳርዳችን የተለያየ ነው። ለኛ ይሄ ተራ አንድ ትሪ ወይ ዝም ብሎ ፍሬንድሊ ጌም ብለህ ልትወስዶ ትችላለህ። ልክ እንደ ኤሚሬትስ ካፕ አይነት ነው የምንቆጥረው። ለእናንተ ግን ትልቅ ዋንጫ እንደሆነ ተስፋ አደርጋለሁ። ምክንያቱም ዮኬሬሽ ሲጠየቅ ፍሬንድሊ ነው ብለህ ታስባለህ ሲባል ደንግጦ አይኑን አውጥቶ ምናምን እንዴት ምናምን አለ። ኤኒዌይ ፍሬንድሊም ሆነ አልሆነ እኔ ዋናው አንቺ መግረፌ ነው። ዘንድሮ ልክ አምና ማለት ነው። አምና አንድም ጌም እንዳላሸነፍሽ ታውቃለሽ። ዋንጫውን በላሽ እንጂ ሆም አዌይ እና ፋር አዌይ ነው ገረፍኩሽ ታውቂያለሽ። አሁንም ከዚህ ከኮሚኒቲ ሺልድ ነው የምጀምረው፣ አንቺ መግረፍ ማለት ነው። ለማንኛውም ዋንጫው ምንም አይደለም፣ ለኛ በጣም ተራ ነገር ነው። ከበላን ብዙ ሴሌብሬት ተጫዋቾቻችን ራሱ ሲገረሙ ላታዩ ትችላላችሁ። በተቃራኒ በሌላ በኩል ምን ሊሆን እንደሚችል ያው መገመት ነው። ግን ዋናው አንቺ መግረፌ ነውና ዛሬ ከማን ሲቲ ጋር ላለብን ኮሚኒቲ ሺልድ ጨዋታ ላይን አፕ እናወጣለን። እቺን ትሪ ማን ነው እንደ አፕታይዘር እንፈልጋታለን። ገባርለ ሽሮ አይደለችም፣ ግን ትንሽ ስጋ አለበት። ጎመን በስጋ እንበላትች ወይስ ቦዘና ሽሮ እንበላት። ገባርለ ታጠግባለች ምናምን፣ ግን ለዋናው ዋርም አፕ ነው። ገባ። ስለዚህ ያን ያህል ሲሪየስ መሆን አያስፈልግም። ለማሬስካ ግን በጣም ሲሪየስ ጨዋታ ነው። ማሬስካ ትልቅ ጨዋታ ላይ ቀልድ አያውቅም። ግን እኛ ቀለል አድርገን ነው ትሬን የምናደርግበት ማለት ነው። ተመልከት ላይን አፓችን። በረኛ ላይ ኬፓ የሚባለውን ሰውዬ ላየው አልፈልግም ካሁን በኋላ አመቱን ሙሉ ማለት ራያን ሪንስ ሪፒት ታጫውትልኛለህ፣ ራያን እዚህ ጋር ታስገባልኛለህ ማለት። ተከላካዮቻችን ያው ሰሊባ ስለሌለ ጋብሪኤል እና ሞስኬራ እናስገባለን ማለት። ቤስት ካሉን ኦፕሽኖች ሞስኬራ እንተማመንበታለሁ እኔ ማለት። በዚህ በኩል ስትመጣ ካላፊዮሪ ቦል ነው የምናደርገው ዛሬ። በኮሚኒቲ ሺልድማ የሚደብር ጨዋታ ነው ቦል ነው የምናደርገው። ስለዚህ ካላፊዮሪ ጋር ሌፍት ባክ ትገባለች፣ ራይት ባክ ደግሞ ቤን ዋይት ይገባል ማለት ነው። አሁን ይሄ አታኪንግ ላይን አፕ። 6 ቁጥር ላይ ስመጣ ብሩኖ ጊማራይስ አለ። ቦስ ታየዋለህ ነው የምልህ። ዛሬ ማታ ታየዋለህ። ከዛ በኋላ አጣማሪው እሱን ራይስ ነው መሆን ያለበት፣ ግን ራይስ እንዲያርፍ ስለሚፈለግ ለኮሚኒቲ ሺልድ ደግሞ ካስፈለገ ሰከንድ ሃፍ ይገባል። ወይ ስኬሊን ወይ ሜሪኖ ነው የሚሆነው። እኔ ደግሞ ሜሪኖ የተሻለ ልምድ ስላለው ሜሪኖ ይሁን ባይነኝ። ሜሪኖ 8 ቁጥር ላይ ደቅ እናደርገዋለን። 10 ቁጥር ላይ ምን አለ በለኝ ሾው አፕ ማሽን እንደሚያደርግ ማርቲን ኦዲጋርድ እዚህ ጋር ታስገባዋለህ ማለት። ፍሮንት ትሪያችን ጋር ስንመጣ ደግሞ ማን ነው ኤዜ ነው እዚህ ጋር ኖርማሊ እንዲሰለፍ የምፈልገው፣ ግን እሱም አሁን ገና ከቫኬሽን እየመጣ ነው። ሰከንድ ሃፍ ተቀይሮ መግባት ይችላል። ዞሊሲን እዚህ ጋር ታስገባልኛለህ ማለት። መሀል ላይ ደግሞ ቪክተር ዮኬሬዝን ታስገባልኛለህ። ሰከንድ ሃፍ ሃቨርትስን ታስገባዋለህ። በዚህ በኩል ደግሞ ስትመጣ
ዳውመን ቢገባ ደስ ይለኛል፣ ግን የሆነ ሬዲ አይደለም ለእንደዚህ አይነት ጨዋታ ብዬ ገምታለሁ። ሰከንድ ሃፍ ላይ ቀይረን እናስገባዋለን። እስከዛ ድረስ አሯሯጩ ኖኒ ማዱዌኬ እዚህ ጋር ይገባል። በዚህ ላይን አፕ ሰከንድ ሃፍ የሚቀየሩ ተጫዋቾች አሉ። ማን ሲቲን እናንቀባርራታለን። እነሱም ባይዘ ስታርቲንግ 11 ይዘው መግባት አይችሉም። ከቫኬሽን የተመለሰ ብዙ ተጫዋች አለ። ሁሉም ጋማ ይለጠፋል። ማን ሲቲ እመነኝ፣ ጠብቀኝ፣ ፈላው ጠብቀኝ። ካም ኦን ዩ ጋናርስ